ውዶቼ እንዴት ናችሁ? ሰላም ናችሁ? ዛሬ ሂና ሰራለሁ ማለት ነው። ፀጉሬን ሂና መቀባት አምሮኛል ማለት ነው። አንድ ነጭ ሽንኩርት፣ አንድ ራስ ቀይ ሽንኩርት እና ነጭ ሽንኩርት 5 ፍሬ አድርጋለሁ ማለት ነው። ከዛን ደግሞ ይሄ ከርከዴ ይሉታል፣ ግን እኔ በእንትን አላውቅም፣ በአማርኛ አላውቅም። ላይ ከርከዴ ነው የአበባ ነው፣ ግን አበባ አድርቀው ማለት ነው። የትኛው አበባ እንደሆነ በጣም አላውቅም። እና ውዶቼ አብረን እንሰራለን፣ ተከታተሉኝ ማለት ነው። ሽንኩርቴን ልጣለሁ ማለት ነው ጋይስ። ሽንኩርቴን እየላጥኩ ነው። 5 ፍሬ ሽንኩርት ነው የምፈልገው፣ ነጭ ሽንኩርት ማለት ነው። ከተፍ አድርጌው ነው የማደርገው። እና ውዶቼ እንዴት ናችሁልኝ? ስራ እንዴት ነው? እንዴት ይዟችኋል? ሜጋ እግዚአብሔር ይመስገን ሁሉ ሰላም ነው። ላይክ እያደረጋችሁ ገባ በሉ ውዶቼ፣ ላይክ አድርጉልኝ እስቲ፣ አበረታቱኝ። የማዳምን ቅመሞች እኮ ማበረታታት አለብን እና እያበረታታችሁን አብራችሁን ቆዩ። ፀጉሬን መንከባከብ እፈልጋለሁ ማለት ነው። ፀጉሬን እንዴት እንደምንከባከብ አሳያችኋለሁ ማለት ነው ውዶቼ። እንዳያችሁት ልጫለሁ ማለት ነው። አሁን እንዲህ ጎረድ አደርገዋለሁ። ጀዋናት ላላ ቪዲዮ እና ጎረድ አደርገዋለሁ ማለት ነው ጋይስ። እንግዲህ አሁን እንዳያችሁት አድርጌያለሁ። አሁን ደግሞ ሽንኩርቴ እንደዚህ በወፋፍራሙ ከታትፌዋለሁ ማለት ነው። ትላልቅ አጥቼ ማለት ነው። ከዛ አርግቼበታለሁ ማለት ነው። ትንሽዬ ይሄን ጨምራለሁ። በዚህ ነው ሙላካው ነው። እናንተ ሁለት ጨምርበታለሁ ማለት ነው። ጋይስ ይመስለኛል አሪፍ ነው። ውሃ ጨምርበታለሁ ውሃዬን ጨምርበታለሁ። እንደዚህ ጨምር ያለው ማለት ነው። ያጠቀነው ማለት ነው። ጋዙን ቀነሳለሁ ቀንስና ማለት ነው። ቀስ ብሎ እንዲንተከተክ እንደዚህ በትንሹ ተወዋለሁ ማለት ነው። የተወሰነ 1-5 ደቂቃ ምናምን ማለት ነው። ከዛ ወዲህ ደግሞ ሲቀዘቅዝ እንትን እላለሁ ማለት ነው። ሂናዬን አድርጌበትና ከ2 ሰዓት በኋላ ምናምን ፀጉሬ ላይ ያደርጋለሁ ማለት ነው። እስከዛ ግን ሄጄ ልብስ ማጠብ አለብኝ። ልብስ አስተካክላለሁ ማለት ነው። የሚታጠብ ልብስ በጣም አለና ልብሴን እንትን እላለሁ። እስከዛ ሱቃ ሲሆን ክዳኑን ከንበትና ይዋ እንደዚህ ክዳኑን ከድናረግበትና ቀስ ብሎ ይተክተክ ማለት ነው። እኔ እስከዛ ልብሴን አጥባለሁ። አጥቻለሁ ማለት ነው። ልብስ አጥባለሁ። እስቲ ልብሶቹ ሁሉንም ለየብቻ አረጋለሁ ማለት ነው። ጥቋቁሩን ለብቻ፣ እንደዚሁም ደግሞ ነጩን ለብቻ እያረኩ ነው የማጥበው ማለት ነው። ልብሶቼ እመርጣለሁ ማለት ነው። በጣም እኔ ቤት ደግሞ የሚገርማችሁ ነገር ልብስ በጣም ይበዛል ማለት ነው። እና በጣም ልብስ ይበዛል። ወይኔ ልጆቹ ግን አፈር ላይ ነው የሚፋቀጡት። በስመ አብ አፈር ብቻ ልብስ እና ጥቋቁሩን ለብቻ ነጫጩን ለብቻ አርግቼ ነው የማጥበው ማለት ነው። እኔ ልብስ ሳጥብ እንትን ለመዋኘት ሄደው ነበረ እና የሚገርማችሁ ልብሱ በጣም አፈር ብቻ ነው ትላለች። ምን አለበት ኮለክሲ ሻምፖ ማለት ነው። እኔ ማለት በደንብ እንዲታጠብ ስለፈለኩ 3 ነው የማደርገው። ብዙ ነው ልብሱ ጥቋቁሩ ማለት ነው። ስለዚህ ጥቋቁሩ ልብስ ነው የማደርገው ማለት ነው። ላላችሁ አንድ በአንድ ጨምሩ። ሻምፓችሁ በአንድ ያስጨምሩት።
ያለ ማለት ነው። አፈር አለው በነገራችን ላይ እና እንደዚህ ያደርጋለው እላችኋለሁ። ውሃዬን ዘጋለው በጣም ይሄ ጥቋቁር ልብስ ነው ያረኩበት ማለት ነው። ጥቋቁር ልብስ እንደዚህ እያጠብኩ ነው ማለት ነው። እቺ እንደሃዩ ልብስ ብታይ ቆሸሸ ልብስ እላችኋለሁ። እየመረጥኩ ነው እና ሁሉንም አጥቤ ተኩሼ አስተካክዬ ነው የማስገባው ማለት ነው። ስራ በጣም ብዙ ነው እላችኋለሁ። ለማንኛውም ለእናንተ አልነግርም፣ የማዳም ቅመሞች ታውቁታላችሁና እንደዛ ነው እላችኋለሁ። ይሄንን እስከምቀባ ድረስ አብረን ቆዩ ውዶቼ። ቀዝቅዟል ማለት ነው። አሁን ደግሞ እዚህ ላይ ዛን እንደዚህ ያጠላለሁ ማለት ነው። ይሄር አጠላዋለሁ ማለት ታይም ስኪል ይባላል። ከዛ እንደዚህ ያጠላዋለሁ ማለት ነው። ወዶቼ እንደዚህ ያጠላዋለሁ። هذا هنا انت عارف هنا አራት ለራሴ ስለሆነ አራት በቃ 6 ማለት ይበቃኛል ማለት ነው። ማቦካው ደግሞ በእጄ ነው እኔ هنا ስለማውቅ ማለት ነው። አቦካው ማለት ነው። እንደዚህ በእጄም በዚህ እንትን ብየዋለሁ ማለት ነው። ይሄኛው አሁን ትንሽ አቆይቼ እቀባለሁ ማለት ነው። ትንሽ አቆይቼ ነው የምቀባው። ትንሽ መቆየት አለበት። አንድ ተኩል ሰዓት ምናምን እንደዚህ አቆየዋለሁ ማለት ነው። ከዛ እቀባለሁ ማለት ነው ጋይስ። እና እንዳያችሁት ይሄው አብቂተን እየተቀባን ነው ማለት ነው። ሃይ ቤላ ኪቤላ هذا ملابس لا يتعل ملابس طيب هذا حاجة مستوي شو مسمسمين እና ጋይስ እንደዚህ ያርግና ነው እየከፈለች የምትቀባኝ ትላላችሁ። ማሻአላ ትላላችሁ። አንተ ቂቤ ነው የሚቀሰቅስ ደስ ሲል እና ፀጉሬ በጣም ስስ ነው። طويلة እውነት የሚገርም ወላ طويلة بس خفيف شعري وادي زي الراس خفيف እንደነሱ አይጠናከርም። ወደ ሲያያዝ አላየችውም ሆነ ሀባ ስስ ነች በጣም ፀጉሬ ማለት ነው። ኢንሻአላህ በዚህ እና እንደዚህ ከተቀቡት በጣም አሪፍ ነው ይላሉ ማለት እንትን ሊል ይችላል። ጠንካራ ሊሆን ይችላል። ታይ በጣም ስስ ነው ከመ ለምንድን ነው ግን የኛ ፀጉር እንዲህ ስስ የሆነው? አሁን የእናቴ ፀጉር ወፍራም ነው በጣም የኔ ግን በጣም ስስ ነው። ልጫ እንደሚሉት ነው ማለት ነው። ግን ደግሞ ሲቦንላችኋለሁ ተላቅም ሂና አሪፍ ነው ይላሉ። ሂና እንደዚህ ተጠቀሙ ውዶች። Chua ya deme kumkumionaka tata chua ya deme kumkumionaka
አጭሩን ጸጉርሽን ተወጇልሽ? በጣም ሰላም ስለሆነ ጸጉር ቤት መሄድ ስለማልወድ መተኮስ ስለማልወድ እንዲሁ ደግሞ ናቹራሊ ስታይል ሲደረግ ጸጉሬ ብዙ ስለማያምር ረጅም ሲሆን ረጅም ሲሆን ያምራል። እኔ ትዝ ይለኛል ያምርብኝ ነበር። አዎ ግን